ቤተሰብ እስካሁን እያወራን መጥተናልና አንድ ያላግባባን ነገር አለ እስካሁን። በቃ እንደዚህ የምታደርግ ከሆነ ከዚህ በኋላ አንተና እኔ በቃ ይሁን አይንና ናጫ ነው የምንሆነው እኮ ዞር በል ምን አገባኝ አንተ ነው የምሬን ነው እያወራሁ ያለሁት እና እኔ ለምን ስነ ስርዓት ማይኖር ምን አልከኝ ቆይ አይ አይደለም እኔ እያወራኋት አይደል እና እኔ ምን አገባኝ ታዲያ እኔስ ማውራት የለብኝም ለምንድን ነው የምታወራታል ምንድነው ደግስ ያገባት ጋር እኮ ደግሼ ባላገባት ለራሱ አንተ ለምን ታወራታለህ ጀመረ እኔ ማውራት ጀመረ እኔ ጓደኛ አይደል እኮ ሆና እኔ ደግሞ ተመቸችኝ አወራኋት በቃ አለቀ ምንድነው ነው አዎና እንዴ ቆይ አንተ እንዴት ነው የምታስበው እኔ መወዳት ልጅ እኮ ነው እያወራሁት ያለው ኦሮ ፈጣሪ ሆይ አንተ ምን ሆናል እኔ አልወዳትም እንዴ አይደለም እኔ እኮ ነው ቀድሜ ያወራኋት ኧረ ምናምን አይደለም ቆይ እኔ አይደለሁ እንዴ ቀድሜ ያወራኋት አይደለም ቆይ ተበለ ጸብ ነው ከነገ የፈለከው ምንድነው ንገረኝ እሱ ጸብ አይደለም ለምንድን ነው እኔ የምወዳት ልጅ አንተ መስለህ ምን አገባኝ ለምንድን ነው የምታወራት ምን አገባኝ ማለት ምን ማለት ጓደኛ አይደለም እኔ እሺ ካለች ሰየው በቃ ቆይ አይደለም ሲጀምር ቆይ ወንድሜ ነህ ምናምን ስትለኝ አልነበረም አንተ እኮ ወንድሜ ነህ አለቀው እና ወንድም እንደዚህ ነው እንዴ ወንድሙን እና እኔ ወንድምነት ከልጅቷ ጋር ምንድን ነው የሚያገናኘው እስኪ ንገረኝ ኧረ እባክህ እና ከልጅቷ ጋር የሚያገናኘው ነገር የለም ምን ማለት ነው ደግሞ እስኪ አስረዳኝ ምን ማለት ነው ደግሞ አይ አይደለም ትክክለኛ አስረዳኝ ትክክለኛው ይኸውልህ እሺ ካለችህ እድልህን ተጠቀም አንተ እኔ እሺ ካለችኝ እኔ እድሌን እጠቀማለሁ በቃ ከልጅቷ እኮ የተስማማን በቃ ጫፍ ልንደርስ ነበር እኮ ድረሷ እኔ ምን አልኩኝ አይ አይደለም በመሀል የምትገባው አንተ ምንድነው እንደውም እሺ ብላኛለች ሲጀምር እኮ እሺ ካለች ከኔ ጋር ምን ያጨቀጭቃል ምን ያጨቀጭ ለምንድን ነው አንተ በጎን የምታወራው እንደውም እሷ ናት እንዴ እንደምደነግጥ ስለምታውቅ ነው እንዴ እሷን ምን እኔ ደንግጥልኝ ብያለሁ አይደለም አሁን ሙዴን አከነተው ትተዋታለህ አትተዋትም የመጨረሻ ጥያቄ እስኪ አሁን ልስማ ምንድነው ፍላጎት ይኸውልህ ልጅቷን ካንተ በፊት እያወራኋት የነበረው እኔ ነኝ ከዛ ደግሞ ልንስማማ በቃ ማለት ተስማምተናል ማለት ይቻላል ጨርሰን ነበር ምንድነው የምትዋሸው አንተ ተስማምተናል እንዴ ልንስማማ ምንድነው እሺ ጨርሰው ልስማ የምሬን ነው የምልህ እኔ አንተን ማስደበር አልፈልግም ይኸውልህ ቤተሰብ ይሄ ልጅ በጣም እያናደደኝ ነው አይደለም እኔ አንተን ማስደበር አልፈልግም ግን በቃ ልስማ ምንድነው ንገረኝ እኛ ማርን ይኸውልህ አሁን ብዙ እንትን አላበዛብም ብዙ አተካራ ውስጥ አንገባም እኮ በጣም ስለተናደድኩና በጣም ስለተበሳጨው ነው የመጣሁት በቃ ማለት ላሳይ ካሜራውን ለቤተሰብ ማሳየት ፈልጋለሁ አዙር ቤተሰብ በጣም ስለመረረኝ ነው እሺ እኔ አሳይልኝ ይሄው እንደዚህ ይሆን ሌት ተቀን እየለፋው ያለሁት ክንዴ ላይ እሷን እነቀሳለሁ ክንዴ ላይ እሷን ተነቅሼ የእሷን ስዕል አድርጌ ሁሌም ስወጣ ስገባ አያታለሁ ብዬ አንተ ግን በመሃል ገብተህ የወንድምህን ሚስት ወሰድክ አይደለ ነው ያንተ የምትሆን መስሎ ነው እኔን ስማኝ ነው ወይ ንገረኝ ቀድሜ እኔን ስማኝ እሺ ምንድነው መሰለህ ምንድነው መሰለህ እንድማመጥ እንስማማለን ይመስለኛል እሺ ምንድነው መሰለህ ተናገር በመጀመሪያ ምን አድርግ ነው የምትለኝ ምን አድርግ ነው የምትለኝ ማለት ምን ማለት ነው በመሃላችን ገብተህ ለምንድን ነው የምታወራው ሲጀመር ቤተሰብ ልጁ ምንም እየተረዳኝ አይደለም እስኪ እናንተ ፍረዱት ለምንድን ነው የምታወራት ማውራት የለብህም እኮ እንዴ አንተ ተወኝ በቃ ምንድነው እንዴ ጸብ ነው የፈለከው ከኔ ጋር አይደለም ሲጀመር አንተ እንደምታወራት መጀመሪያ ባውቅ እኔ ተውልህ ነበር እኮ እንደማረለውም እንዴ አይደለም እስካሁን እየለመንኩ ነው ያለሁት ከዚህ በኋላ ግን በጉልበት ነው የምንሄደው እኮ እና እኔ ይመቸኛል ነው ደስ ይለኛል አይነን ነው ማጠፋለሁ እንደዚህ እንዳታናግረኝ አንተ መጀመሪያ ላይ አይነን ነው ማጠፋለሁ አልኩ በቃ እንደዚህ እንዳታናግረኝ ሲጀመር እንደዚህ ዲስሪስፔክት እንዳታረግ በቃ አማርኛ ነው የተናገርኩ ያለሁት በኦሮምኛ አልተረጉምልህም ነው እንደዛ ነው የምታስበው አይ አይደለም እስካሁን በትዕግስት እያወራው ነበር እስካሁን ስናወራም ቆይተናል ቤተሰብ ምናምን እያዩ ነበር ስንጫወት ስንስቅ ቆይተናል አይደለ ግን እኔ ማውራት ልጅ በጎን ሄዶ እንደሚያወራት በራሱ አፍ ነገረኝ ምን ማለት ነው አሁን
ቆይ ከተመቸችስ አለቀ። ምን ማለት ነው ይሄ? ወንድም እኮ ነኝ እኔ መች አይደለም አልኩ። ሲጀመር ይኸውልህ ይሄ የምትኮራራበትን አይንህን አጠፋልሃለሁ። አርፈህ ትቀመጣለህ ቤትህ። ማንም የሚያይህ የለም። ማንንም አታይም። እና ተስፋ አንተ እኔ ገልታ ነዝር ማለት ነው። አይ እረፍ ስለማሰማኝ ከሆነ ግዴታ ማድረግ አለብኝ። በቃ ቆይ ምንድነህ አንተ? ማነህ? ምንድነህ? ቆይ ንገረኝ። ምን አገባህ? ሲጀመርስ ልጅቷና እኔ ነው እኮ እያወራን ያለ ነው። አለቀ። ምን አገባህ ማለት ምን ማለት? የማይገባኝ ነገር እኮ ይሄ ነው። ይኸውልህ ስማኝ፣ ያንተ ወንድምነት አዎ አለ፣ የታወቀ ነው። አልጋ ላይም ቆይታችሁ ምን አገባህ ልትለኝ ነው? ከተመቸት ምንድን ነው? ምን ማለት ነው ከተመቻት ማለት? ምን ማለት ነው? አስረዳኛ። ምን ማለት ነው ከተመቻት ማለት? ከኔ ጋር ጸብ ነው አይፈለከው? አዎ ጸብ ነው የምንፈልገው። እንዴ ምንድነው እየተናገርክ ያለው? ታውቀዋለህ የምትናገረው? እናው ታውቀኛለህ እንዴ? ልጅቷ ማናገር ማዋራት የለብኝም። አይ አይደለም፣ እየወሰወስከኝ ነው በጣም የምሬን ነው የምልህ። እየወሰወስከኝ ነው በጣም ገብቶሃል? አሳይልኝ ለኦዲየንስ። የምር እየተወሰወስኩ ነው ያለሁት። ምን እንደሚያወራ ለራሱ አያውቅም። ኧረ በእናትህ ዞር በል። ምንድን ነው የሚለው? ልስራበት ቪዲዮ። ዞር በል እንደውም አንተ ውጣ። አውቀህ አይደለም? ምንድነው አውቀህ ማለት? ምንድነው እኔ አውቄ የሚያለው? አይ የሆነ አውቀህ እየመሰለኝ ነው። አሁን አነጋገር ሁሉ ተቀየረ ማለት። ያንተ አመረርክ እንዴ? እንዴት አመረርክ ማለት? የምር እያወራት ነው ልጅቷ እና እየቀለድክ መስሎ ነው? ኧረ ወይ ጋር ቪዲዮ ስላለ እኔ ምን ያስወሽኛል? አይ እኔም እኮ ግራ የገባኝ እሱ ነው። ጨራሽ እየተቀረጽክ ነው እኮ እና ምን አስበህ ነው? ምን አገባህ እንዴ? ሁለተኛ እንደዚህ እንዳትመልስልኝ አንተ። የምር እመታለሁ እንዳትመልስልኝ ሁለተኛ እንደዚህ። ያሟል እንዴ? ምን ማለት ነው? እኔ ማውራት ልጅ ሄደህ እያወራ ምን አገባህ ማለት ምን ማለት ነው? እሺ ስለማን እንዳገባኝ ነው? ኧረ ቪዲዮ ልስራበት። እስካሁን እየታገስኩ ያለሁት ይኸውልህ አንተ ስለሆንክ ነው። ሌላ ሰው ቢሆን ማለት ነው ይሄኔ ጥርሱን እየለቀመ ነበር። ስማ ለማን ስፖርት እንደምንሰራ ታውቃለህ? ለማን እንደዚህ እየታገልኩ እንደሆነ ታውቃለህ ወይ? ኧረ በእናትህ እሷን ፕሮቴክት ለማድረግ ነው። እሺ ኧረ ተወኝ እባክህ። አይ አይደለም ማለት አዎ ምንድን ነው ሀሳባችሁ? እሺ ከልጅቷ በቃ እሺ ብላለች፣ እንቀጥላለን። አለቀ። ምን ማለት እሺ ብላለች? አዎ ላግኝሽ ምናምን ስላት እሺ ምናምን ብላ ስልክም ያው እናወራለን። እኔ እኮ ላግኝሽ ስላት ለራሷ አትመጣም። አግኝታ ታውቃለህ? ትናንት እየደወልክልኝ እኮ ስራ ምናምን ሄዳለሁ ያልኩህ ከእሷ ጋር ነበርኩኝ። ስንት 5 ሰዓት ነው ምናምን የተደዋወልን። እሷም እንደዚህ የተጫወተችብኝ ነው። ምን ምናምን ተጫወትብህ? እኔ ምን ወጋ ነው ቆይ የተጫወትኩብህ? ንገረኝ። ያማል እንዴ? ፍቅረኛን ቀምተህ ምኑ ጋር ነው የተጫወትኩብህ? ምን አይነት ጥያቄ ነው? አረ ልጅና አንተ ምን ሆነህ ነው? ፍቅረኛ ምናምን ትላለህ ለማትፈልግልሽ? ይሄ እኮ ፍቅረኛ አይባልም ምንም ሲጀመር ወደድካት እንጂ እሷ አላፈቀረችም። አንተ እና እኔ የምወዳት ልጅ አንተ ሄደህ ማናገር ነበረብህ ሲጀመር። እሺ ልትለኝ ተቃርበን ነበር አይደለ እኮ። ግን ችግሩ ምንድነው? እሺ አላለችም። እሺ ብትለህ እኔም አላናገራትም። አሁን ገና ፈንጅ ረገጥክ። ምን ማለት ነው? የምር ፈንጅ ረገጥክ። ቆይ አይደለም እስካሁን በትዕግስት ሰማ ቆዩ። ጭራሽ ለማትፈልግ ሰው ምናምን እያልክ እኔ ሞራሌን ለመንካት ስትሞክር በጣም ነው ያናድድክኝ። ከእንትኑ በበለጠ ማለት ነው። አንድ ነገር ረጋብላስ። ምንም መረጋጋት የለም። እኔ በሷ ወንድሜ ስማኝ፣ እኔ በሷ ጉዳይ ምንም የምረጋጋው ነገር የለም። እስካሁን ድረስ ታግሼ ማወራህ ይኸውልህ ወንድማማችነት ይበልጠናል። በዛ ላይ ደግሞ ታውቃለህ አንተና እኔ ነገር አንተ ጋር መጣላት አልፈልግም። ኧረ እባክህ መጣላት ስለማትፈልግ ነው እኔ የምፈልጋትን ልጅ ሄዳ ያወራት። ምን ማለት ነው የምትለው? አንተ ፈልጋት እንጂ እሷ አልፈለገችም እኮ እና እሷ ባትፈልገኝስ? ቀስ በቀስ እንድትፈልገኝ ማድረግ ሲገባ አንተ ሄደህ እንደገና ምን ማለት ነው? ቆይ ሲጀመር እንግዲህ ይኸውልህ ታገሰኝ። ምን ማለት ነው ታገሰኝ? ምን እስከምታደርግ ነው የምታገሰኝ? ንገረኝ። ምን እስከምታደርግ ነው የምታገሰኝ? እኮ ልጅቷን እኮ አላገባትም ኦልሬዲ። ወይም አናግራት ታውቃለህ? ንገረኝ። በስልክ ነው ማውራት። አንድ ቀን አገኘኋት፣ ስልኳን ተቀበልኩ። ከዛ በኋላ በስልክ ነው ማውራት። በስልክ ስታወራ ከስልኬ እኔ ስልኳን ወስደህ እንዴት አንተ ታወራለህ? አይደብርህም? እንዴ ታወራት ምን ትላለህ? ሸማ ይዘህ
አይ አይደለም አይደብርህም ወይ አንተ? ሻም ቢሆን ይችላል። ግን ምን ትላለች? አንስታ ነገር አንድ ቀን ቴሌግራም ላይ ፎቶዋን አሳየው እኮ አሳይተ እንዴ ስላየኋት መስለኝ የተመቸኝ የታውቃት ነበር። ፎቶዋን አይተህ አንተ እዛ ቆይ እንዴት ነው የተስማማችሁት ከሷ? እኔ አላውቅም ምን እንደተመቻት ምናምን ነገር አትለቀቀኝ ሲያስጠላ ምንድነው? ጨርሳሉ። ሁለተኛ አይኔ እንዳትል አንተ ተረጋጋ። ወርብል ብናት ተረጋጋ። የምሬን ነው። የምቴር ነው። በቃ እዛ ወንድምነትን አዝለው ተቀመጥሽ። በቃ ደውላትና አንተ አረፋል ተነደኝ ትምህርት ይሰራብኛል እኔ ነገር ማንኛውም ብሎ እኔ ስቀልድሽ ነው እንጂ ልጅቷን አናግሬያት አላውቅም። እንዴ ምንድነው? ምን አይነት ቀልድ ነው? አንተ ረፍ ዞር በል እንዴ! ስቀልድ ነው። እኔ ምን ያህል እንደምትወዳት ምናምን ለማረጋገጥ ነው። ምን ማለት ነው? እንደምወዳት ሁሉ ያን እንደምነግርህ እኮ እና እኔ ስቀልድ ነው። በቃ ተረጋጋ። አይ ቤት ተረጋጊ። የሚያስጠላ ቀልድ አቀልድ። አይ ተረጋጋ። ሁለመናሽ እኮ እኔ ጋር ነው። ታውቆሻለሁ። አዲስ እኔ አባትስ ነኝ። አው ፈራራ ቤተሰብ እኔ እውነት ለዛሬው ጌም ተጫውቼበት አላውቅም እና ትናንትና በጣም ደውሎልኝ ነበረ 5 ሰዓት አካባቢ እኔ ጋር ጌም ተጫወትክ? ምንድነው? እሺ ምን ልታመጣ ነው? እሺ አይ ችግር የለውም። አንተ ግን የምር እንደዚህ ታነዝራለህ? እኔ ጋር ደበድበኝ ነበር እውነት የምር በወስዳት ምናምን ነገር አለመግደል ለራሱ ነው መሆኔ እንደዚህ ልክ ንገረኛ። ምን አንተ ከኔ እሷ በልጣብህ ነው? እሺ ቆይ አይደለም ከሁሉም ነገር በላይ የሚያመው ምንድነው? ከህመም ከቁስል ከምንም በላይ እኮ ክህደት ያማል። እሱ ክህደት ነው ኮና አይ አይደለም የሷ መሄድ ሳይሆን ያንተ ማሽቃበጥ ነው ያናደደኝ። ምን አልኩ ደግሞ? ተስማምተናል ምናምን ስትላል ነበር እንዴ? ጅልጥ እንዴ ጅልጥ ነው የምር ግን እንደዚህ እኔ ጋር እንደዚህ እኔ አልቀየርም ማለት ቆይ አይደለም አንተ የምትፈልጋት ልጅ በወስድብህ እንደምትወድህ ምናምን አንተ ወሰዳታ ደግሞ እኮ ልንስማማ ጫፍ ላይ ነን። አንተ ምን ሆነ ነው እንደዛ የምታወራው? አትፈልግህም ምናምን ምትል ባሪፍ እኮ ነው ያወራን ያለን። እኔ አቀራርባለሁ እውነት አሁን በኋላ ከጎን ምንም እንዳፈራ አንተ ግን እኔ ጋር እንደዚህ እውነት አረ ይደብራል። እንዴት ነው እንጂ ቅድሚያ የምታቀኝ እኮ እኔን ነው። እሷን እኮ ዛሬ ነው ያወቃት። ምን ሆነ ነው አንተ? አረ ወደዛ ገደል ግባ እንዴ! እኔ እሷን ወድጃታለሁ አልኩህ አንዴ። ወንድም አንድ ነገር ልንገርህ፣ ቀድመህ ስሜታዊ የምትሆነው ነገር አስወግደው። ነገ ከነገ ወዲያ ላይ ሊቆጭ ይችላል። ከልጅቷ ጋር እኮ ግንኙነት ሊቋረጥ ይችላል፣ ወይም እሺ ላትልም ትችላለች። ገብቶሃል? ሰው ያማል እንዴ? ገና ሳንገናኝ ለምንድን ነው የምታሟርተው? ለምንድን ነው የምታሟርተው? የሚሆነው ነገር እኮ ነው የምነግርህ። ጭራሽ እንደሚሆንም እርግጠኛ ነህ? እሺ ቶ ዝም በለኝ። ቤተሰብ በቃ ቻው። እሺ እሱና እኔ ማውራት ባለብን መንገድ እናወራለን። ይፈጠር ይችላል። ቆይ ካሜራውን እናጥፈውና አንተና እኔ በሚገባ መንገድ እናወራለን። ለምንድን ነው የሚጠፋው? ፈርተህ ነው እንደዚህ መናገሩን? ፈርተህ ነው? አይ ፈርቼ እኮ ፈርቼ ነው። ቆይ ካሜራው ይጥፋና አንተና እኔ እናወራለን። ይጥፋ ካሜራው። ሊያፋፍር ነው ካሜራው። ምንድን ነው የሚጠፋው? ካሜራውን አጥፈውና አንተና እኔ እናውራ። መናገር ያለብህን ተናገር። ሰውዬ ካሜራውን አጥፈውና አንተና እኔ እናውራ አልኩህ። በቃ በስነ ስርዓት እናውራ። በቃ ቤተሰብ ይቅርታ በጣም ከተረፈ ማነው ከተረፍን ቀጣይ እንገናኛለን። ኧረ እባክህ ደግሞ አሁን ፕራንክ ምናምን እኔ አልሰማም። ዝጋውና እናውራ። አንተና እኔ እናውራታለን እኮ ያው ዘጋውት። ፕራንክ ምናምን እያሉ ነው እዚህ ህዝቡን ምናምን ውስጡን እዚህ እንትን እያሉት ያሉት። አሁን አጥፋና ነው እንነጋገራለን። እንደዚህ አይነት ፕራንክ የለም ከሷና ከኔ በቃ ቤተሰብ እዚያው እውነት እነሱ ይዳኙናል። እውነት አንተ ምንድን ከሷና ከኔ ማን በልጦብህ ነው?
ብራዘር እንትኗን የምትሰጠኝ እኮ እሷ ናት፣ አንተ አይደለም። ምን አሁን ታጠፋልኛለህ ምኗን ነው አታጠፋልኝም? አሁን የምትሰጠው? ጊዜዋን፣ ጉልበቷን፣ አካሏን፣ ሁሉ ነገሯ ለኔ ነው። እኔስ አንተ ምን ትሰጠኛለህ? ያሟል እንዴ? እኔ ምን ትሰጠኛለህ? ምንም እንኳን ባልሰጥም ማለት ነው አብሬ በመሆኔ አንተ እድለኛ ነህ። እና ምላስን ለምንድን ነው የምታወጣው? ምን መብቴ መሰለኝ አድርጌ ማውጣት መብቴ ነው። ጊዜ ሰጥቻለሁ እያልከኝ ነው። አዎ እና በዚህ አሁን ምናምን ልተርፍ ማለት ነው። አጥፋውና እናወራለን። መጀመሪያ ካወራን በኋላ ተመልስ ትመጣለህ። ቤተሰብ ይመቻችሁ፣ እንወዳችኋለን። ዛር በል ምንድን ነው አንተ ስልኬ እኔ መሰለኝ አንተ ምን አገባህ? እስኪዘጋ ችግር የለውም። እሺ ሂድ ሂድ፣ አንድ መልእክት አስተላልፍ። ማዘጋው ከሆነ ግን እዘጋለሁ። እዚሁ ነው የምዘጋ። እዛ መረረ እንዴ? አንተ ዞር በል እንደውም ከአንተ ነው አንተ አታስፈልግም እኮ ዝጋው፣ ጨርስልኝ፣ በእናትህ ጨርስ፣ ቶሎ ጨርስ። ቤተሰብ እንግዲህ ያው እንዳያችሁን ነው። ምንድን ነው ሰውዬ አልፈለግኩም እኮ ውጣ ወደዛ፣ ልዘጋ ነው ቪዲዮ። መልእክት ማስተላለፍ አለብኝ። እወዳችኋለሁ። እውነት ያው እንደምታውቁት ትንሽ አንጨረጨርኳት ብሮን። ቀጣይ ደግሞ እስኪ በሌላ እንገናኛለን። እወዳችኋለሁ። ይመቻችሁ ከተረፍክ